ጤና ይስጥልኝ ውድ ተመልካቾቻችን ለህዳር 12 2018 ዓመተ ምህረት አዳዲስ ያልተሰሙና አስደሳች የፋኖ ዜናዎች ይዘን መጥተናል። መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ደግመዋለው ከ180 በላይ ጠላት ሙትና ቁስለኛ ሆነዋል። ይህንን አስደናቂ የድል መረጃ እንዳይመልጣችሁ በተጨማሪም ከግንባር አስደሳች የስልክ ጥሪ ያለን እስከ መጨረሻው ደቂቃ ድረስ እኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሻንሻን ሙላው መታ ሻንድ ነገር መታ አንድ ትላት እንዳይወጣ ዋው አንለ ከጅላቱን ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ጋብላ ከተማ አቅራቢያ ላይ የፋሽስቱ ሰራዊት በደፈጣ ሙትና ቁስለኛ ሆነዋል። ዝርዝር አለን እናስደምጣችኋለን። ትናንት ምሽት 11 ሰዓት አካባቢ ሽንኩራ በሚባል ቦታ ላይ የአገዛዙ ሰራዊት በ17 መኪና ተጭኖ ሲሄድ እርምጃ ተወስዶበታል ሲል አርበኛ ባንዲራዊ ግርማይ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። በደላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዙ ወታደሮች ተደፍራለች። ዝርዝር አለን ታደምጡታላችሁ። መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጠላት ሙትና ቁስለኛ ሆነዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ጋብላ ከተማ አቅራቢያ ላይ የጠላት ሰራዊት በደፈጣ ሙትና ቁስለኛ ሆነዋል። በርካታ ጠላት በረገፈበት የእንዝልሽ የደፈጣ ኦፕሬሽን የበላይ እዝ ደጃዝማች 4ኛ ኮር አርበኞች ክፍለ ጦር ከ4 ብርጌዶች የተወጣጣ ሰራዊት የድሉ ባለቤት ሲሆን ለጊዜው ቁጥሩ ያልተረጋገጠ በርካታ ጠላት ሙትና ቁስለኛ ሆነዋል። ከፊሉ በድንጋጤ ጥልቅ ገደል ተንከባለው ስለገባ የሟቹና የቁስለኛው መጠን በቁጥር ለማስቀመጥ ለጊዜው አዳጋች አድርጎታል። በእንዝልሽ ግንባር የተመታው ጠላት ተልእኮው የከሸፈ ቢሆንም በ5 አቅጣጫ ተጨማሪ ሰራዊት ገፍቶ በማስገባት ሞራሉን ለማካካስ ሙከራ እያደረገ ይገኛል። ማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጪ በደጃዝማች ኮር ተጠርጎ ሸሽቶ የቆየ መሆኑ የሚታወስ ነው። አሁን በሁለተኛው ዜናችን ስለተደፈረችው የ10 ዓመት ታዳጊ ልጅ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ከ180 በላይ የተደመሰሰበት ታላቅ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ደላንታ ወረዳ ፀሐይ መውጫ ቀበሌ አካባቢ አንዲት የ10 ዓመት ታዳጊ በ3 የአገዛዙ ወታደሮች ተደፍራለች። በደቡብ ወሎ ዞን ደላንታ ወረዳ ፀሐይ መውጫ ቀበሌ ልዩ ቦታው አዲሱ ጃናስ ተብሎ በሚጠራው መንደር ላይ አንዲት የ10 ዓመት ታዳጊ በ3 የብልጽግና መከላከያ ሰራዊት አባላት መደፈሯን ነው የአካባቢው ነዋሪዎች ተናግረዋል። ታዳጊዋ በተፈጸመባት አሰቃቂ የጭካኔ ድርጊት ለተወሰኑ ቀናት ሳትነቃ ራሷን ስታ መሰንበቷን ጣቢያችን ያነጋገራቸው የአካባቢው ነዋሪዎች አክለው ገልጸዋል። የታዳጊዋ ወላጆች ድርጊቱ የተፈጸመበት የ10 ዓመቷን ታዳጊ በዕለቱ ወደ ወገል ጤና ጣቢያ የወሰዷት ቢሆንም ጤና ጣቢያው ከአቅሙ በላይ በመሆኑ ወደ ደሴ ሪፈራል ሆስፒታል ሪፈር ተጽፎላት ሕክምናዋን ስትከታተል ሰንብታለች። ወደ ሶስተኛው ዜናችን ስናሳልፋችሁ መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ ከ180 በላይ ጠላት ሙትና ቁስለኛ ሆነዋል። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና የራስ አሞራ ውብነህና የአባድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል ተጎናጽፈዋል። አጅሬ ወንበር የሚካኤል፣ አይረፈዳ ማርያም፣
መድኃኔ ዓለምና ቻይና ካምፕ በተሰኙ ልዩ ቦታዎች በተደረገ እልህ ትንቅንቅ የአባድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች የአብይን ሰራዊት በእሳት ቆልተውታል። በርከት ባሉ ግንባሮች ላለመማረክ የሞት ሽረት ለመዋጋት ቢሞክርም በመጨረሻም የአርመኔ ወታደር የሬሳ ነዶ ተቆላልፈው ወድቀዋል። ከፊሉ ቆስሎ ሲማረክ ቀሪው ሸሽቶ ለማምለጥ ጥረት እያደረገ ይገኛል። ጀግናው ጌትነት መሳፍንት በወደቀበት አጀሬ ላይ ከ65 በላይ ጠላት ሲደመሰስ ከ70 በላይ ቁስለኛ ሆነዋል። በአጠቃላይ ከ180 በላይ የኦህዴድ ብልጽግና ሰራዊት ሙትና ቁስለኛ በማድረግ ከጥቅም ውጪ ማድረግ የተቻለበት በርካታ የጦር መሳሪያ የተማረከበት ድል ተመዝግቧል። ትናንት ምሽት 11 ሰዓት አካባቢ ሽንኩራ በሚባል ቦታ ላይ የአገዛዙ ሰራዊት በ17 መኪና ተጭኖ ሲሄድ እርምጃ ተወስዶበታል ሲል አርበኛ ባንዲራዊ ግርማይ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አርበኛ ባንዲራው ግርማይ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን ባንዲራው፣ እንደምናለህ? መረጃውን ማጋራት መጀመር ትችላለህ። አመሰግናለሁ። ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ህዝብ ግንኙነት ነኝ። እንግዲህ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ረመቱ ደጅን ክፍለ ጦር ውስጥ እንግዲህ ካሉ ብርጌዶች አበራ ጎባው ብርጌድ ትናንት ምሽት 11 ሰዓት አካባቢ ላይ ዶጋው ቀበሌ ላይ ሻንኩራ የሚባል ቦታ ላይ ወደ 17 መኪና ተጭኖ ሲሄድ በነበረ መኪና ላይ እርምጃ ወስዷል። ይህ ብርጌድ በዚህ እርምጃም ከፍተኛ ጀብድ እንደመጣ የረመቱ ደጀን ክፍለ ጦር ዋና አዛዥ አርበኛ ሸቴ አሸብር ገልጾልናል። እዚህ በነበረው ውጊያም ከ10 በላይ ሙት የሆነ ሲሆን ከ17 በላይ ቁስለኛ እንዲሆን ተደርጓል። በተለይ ከነበሩት ከ17ቱ መኪኖች አንዱ ሙሉ በሙሉ በሚባል አግባብ ኪሳራ ሊደርስበት ተደርጓል። ነገር ግን ያው መጥቶ የነበረው ኃይል ከፍተኛ ቁጥር የነበረው ኃይል ስለነበር ምርኮ ማግኘት ባይቻልም በዚህ አበራ ጎባው ብርጌድ ከፍተኛ ጅምድ ፈጽሟል ማለት ነው። ጠላትም በዛው ተፍረክርኮ እንግዲህ ባለበት ቦታ ላይ ነው መሽጎ ያደራዳሩን በሙሉ። ይሄ ነው እንግዲህ ያለው ነገር። አሁንም በዛው አካባቢ ላይ ነው የሚገኘው። ጠላትም ከላይ ወደታች ከላይ ወደታች እያለ ነው ያለ ኃይል እየጨመረ። ነገር ግን እነዚህ ብርጌዶች ሌላም ተጨማሪ ብርጌድ እንዲጠጋላቸው እየጠየቁ ነው። በዚሁ አካባቢ ነው የሚገኙ። ከዚህ በፊትም ያው እንደምታውቁት ሻንኩራ ላይ በባለፈው ዓመትም ከፍተኛ ጀብድ የተፈጸመበት ነው። በጎቤ ክፍለ ጦር አርበኞች ክፍለ ጦር ያኔ በነበረው ዛሬ የተፈጠረው ረመቱ ደጀን ክፍለ ጦርም ጭምርት ያው በብርጌድ የነበረ ቢሆን በጎቤ ክፍለ ጦር ከዚህ ላይ ከፍተኛ ጀብድ ተፈጽሞ ሙሉ በሙሉ በሚባል አግባብ አንድ ብርጌድ የተደመሰሰበት ቦታ ላይ ነው። በባለፈውም ረመቱ ደጀን ክፍለ ጦር እዚህ ቦታ ላይ ከፍተኛ ውጊያ አድርጎ በተለይ ደግሞ ከበባ ውስጥ አስገብቷቸው የነበረ ቢሆንም ያን ከበባ ሰብረው የወጡበትና ጠላትን ያሳፈሩበት ቦታ ላይ ነው። ትናንትም ደፈጣ በማድረግ ጠላት እንዲመታ ተደርጓል ማለት ነው። ይህን ለማለት ነው። ጨርሻለሁ። አመሰግናለሁ። አማራ ፋኖ ብሔራዊ ኃይል ሰሜን ቀጠና የበላይ ዘለቀ እዝ የራስ አሞራው ብነ 3ኛ ኮር የድብ ጠለም ተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ነኝ። አርበኛ ሸቱ ዘነበ እባላለሁ። እንግዲህ ትናንትና ዛሬ በሰሜን ጎንደር በደባርቅ ወረዳ በዘሪማ በኩል አድርጎ ሾልኮ የገባ የጠላት ወታደር በጅሮሰን አድርጎ ወደ ጥራይና ንዑስ ወረዳ በደባርቅ ስር የምትገኘው በጥራይና ንዑስ ወረዳ አካባቢ ነው የገባው። በአጠቃላይ ጠላት ውስጥ ለውስጥ ነው የሚሾልክ ያለ። ይሄንም እንግዲህ ከኋላና ከፊት በመሆን ዛሬና ትናንት ጠላት ብትንትናው ወጥቷል። ዛሬ የመጨረሻ ሆኖ ጥራይና ላይ ውጊያው ተካሂዷል። ጠላት አይቀጡት ቅጣት ተቀጥቶ ወደ ተበትኖ ነው ያለው። ከጀርባም የጻዲቅ ክፍለ ጦር ወይም ደግሞ አያሌው ብሩ ክፍለ ጦር ቆርጠዋለች። ተቆርጦ እየተጨናነቀ ነው ያለ። ተበታትኗል። ድንብርብራው ወጥቷል እና በጣም ምርጥ ጥሩ የሆነ አውደ ውጊያ ነው የተካሄደው። አመርቂ የሆነ አውደ ውጊያ ነው የተካሄደው። በእውን እንግዲህ የተማረከ መሳሪያ ሪፖርት አልደረሰንም፣ ግን ተደናብሮ ገበሬው ሁሉ በያለበት እየያዘውና እየማረከው እንዳለ፣ ምክንያቱም ብትንትናው ስለወጣ በአደረጃጀቱ አይደለም ተበትኖ ያለው። አንድ ሁለት ሆኖ ነው ጠላት ተበትኖ እግሬን አውጪ ብሎ ያለው። ስለዚህ ምንም አይነት ነገር መያያዣ የለውም። አሁን ጠላት ተመቷል።
ወደ ደባርቅ ነው የተረፈው። ወደ ደባርቅ ወጥቷል። የተረፈው ተቆርጧል። አሁንም እጅ ይሰጣል። ተቆርጦ ነው ያለው። እንግዲህ ይሄን ያደረጉ የጭና ክፍለ ጦርና የድብ ጠለምት ክፍለ ጦር አንዲት ብርጌድ የድብ ጠለምት ክፍለ ጦር አንዲት ብርጌድ ወደ ጥራይና ጉዞ በማድረግ ሌቱን በሙሉ ተጉዛ በቀጥታ ነው ይሄን ጠላት ድባቅ የመታሽው። ዛሬም እንግዲህ ጠላት ቀጥታ ወደ ደባርቅ ወጥቷል። ሁሉም በያለበት ሆኖ ከበባ አድርጎ ነው የመታው። ጥሩ ውጤታማ ሆነናል። በዛሬው ዕለት ትልቅ የድል ብስራት ነው የተበሰረው። አጥጋቢ ውጤት አምጥተናል ወንድሜ። መልካም የተገኙ ድሎችና ውጤቶች ካሉ በመሳሪያም በሰው ኃይልም ምርኮ ካለ? ምርኮ የለም፣ በአጠቃላይ ምርኮ የለም። ውጊያው አውደ ውጊያው ጨበጣ ውጊያ ስለነበረ ምንም አይነት ምርኮ የለም። ሁሉም የተመታ ነው። የሚበዛው የተመታ ነው። የገባውም ጀሌ ጭምርት ስለሆነ መሳሪያ እያነሳ ነው የሚሮጠው። ምርኮ ከዚህ ግባ የሚባል ነፍስ ወከፍ መሳሪያ አልተገኘም፣ ግን ተደምስሷል። እየተደመሰሰ መሳሪያ እየደረበ ነው የሚሮጥ ያለ። እስካሁን ድረስ ተመት 5 የአገዛዙን ሰራዊት አባላትን አጋድመው 2 ክላሽ ከነሙሉ ትጥቁ ደርበው ፋኖን ተቀላቅለዋል። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠው የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የአረመኔ የመከላከያ ሰራዊት አባላት የነበሩ አንደኛ ሙሉቀን ንጉስ 6ኛ እዝ 14ኛ ክፍለ ጦር 2 ኮሪያ ክላሽና 220 ጥይት በመያዝ፣ ሁለተኛ አንደበት ሞላ 2 ኮሪያ ክላሽና 220 ጥይት፣ 4 ኤፍ1 ቦምብ፣ 2 ካዝና በመያዝ፣ ሶስተኛ ዘነበው ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብ 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽና 8 ኤፍ1 ቦምብ ደርቦ በመያዝ በእነማይ ወረዳ ወይራ ቀበሌ በእንቅፍ ላይ የነበሩ የአገዛዙ አርመኔ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።